ለክርስቶስ መካከለኝነት ምሳሌ የሚሆን አንድ ነገር ልንገራችሁ ወይም ደግሞ አንድ ምሳሌ ልስጣችሁ። በቅዱስ ማቴዎስ ወንጌል ምዕራፍ 6 ላይ ኢትተክዙ ለነፍስክሙ ዘትበልዑ ይላል። ለነፍሳችሁ ምን እንበላለን ብላችሁ አታስቡ። ወይ ለሥጋክሙ ዘትለብሱ ይላል። ለሥጋችሁ ምን እንለብሳለን ብላችሁ አትጨነቁ ይላል። እንግዲህ ጌታችን ኢየሱስ ክርስቶስ እያስተማረ ያለው ስለ ስንት ሰው ነው? መልሱልኝ። ስለ አንድ ሰው ነው አይደል? አንተ ሰው ሆይ ምን እበላለሁ ብለህ ስለ ነፍስህ አታስብ፣ እንዲሁም ምን እለብሳለሁ ብለህ ስለ ልብስ ስለምትለብሰው ነገር ለሥጋ አታስብ፣ አትጨነቅ ብሏል። በጌታችን ኢየሱስ ክርስቶስ ትምህርቱ ውስጥ ሁለት ነገሮችን እናገኛለን፣ ነፍስና ሥጋ የሚባሉ። አሁን ሰው ሥጋዊ ነው መንፈሳዊ ነው ቢባል በሁለቱ መካከል ያለ ነው። ያ ማለት እንደ መላእክትም መኖር የሚችል እንደ እንስሳትም መኖር የሚችል በእንስሳትና በመላእክት መካከል ያለ መካከለኛ ነው ሰው። ሰውን መልአክ ነው ልትሉት አትችሉም። ምክንያቱም መልአክ አይራብም፣ አይጠማም፣ አይደክምም፣ አይተኛም። ስለዚህ ሰውን ደግሞ ሲተኛ አይታችሁ፣ ሲጠማ አይታችሁ፣ ሲደክም ሲተኛ አይታችሁ መልአክ ብቻ ነው ልትሉ አትችሉም። ደግሞ ሲተኛ ሲራብ ሲጠማ አይታችሁ ደግሞ ሥጋ ብቻ ነው እንስሳዊ ጠባይ ብቻ ነው ያለው እንዳትሉ ደግሞ ምን ሲል ታገኙታላችሁ? ነፃ ፈቃዱን ተጠቅሞ ሲሰራ ታዩታላችሁ። ሲያስብ ሲናገር ታዩታላችሁ። ያ ማለት ሰው እንስሳ ብቻ አይባልም፣ መልአክ ብቻም አይባልም። እንስሳም መልአክም መሆን የሚችል በእንስሳትና በመላእክት መካከል ያለ መካከለኛ ነው እንላለን። እና ማእከለ እግዚአብሔር ወሰብ ማለት እግዚአብሔር ብቻ አይደለ፣ ሰውም ብቻ አይደለ፣ አምላክ ወሰብ፣ ፍጹም አምላክ ፍጹም ሰው ማለት ነው። እንግዲህ ቅዱስ ዲዮስቆሮስ የእግዚአብሔር ኢየሱስ ክርስቶስን አምላክነት ሲያስረዳ እንዲህ ይላል። ወይም አምላክ ብቻ ነው የምትሉ ከሆነ እንዴት ወደ ሰርግ ቤት ተጠርቶ መጣ ይላል። ምን ብቻ ነው የምትሉ ከሆነ አምላክ ብቻ ነው የምትሉ ከሆነ እንዴት ወደ ሰርግ ቤት መጣ? ሰው ብቻ ነው የምትሉ ከሆነ እንዴት ውሃውን ወደ ወይን ቀየረው በማለት ያስረዳል። ባህርም ላይ መርከቡ ላይም በተመሳሳይ መልኩ አምላክ ብቻ ነው ካላችሁ እንዴት ተኛ? ሰው ብቻ ነው የምትሉ ከሆነ ደግሞ እንደምን አድርጎ ነፋሳትን ጸጥ አደረገ እያለ እያነጻጸረ ያስተምራል። ሌላም እንደዚሁ ከአልዓዛር ሞት ጋር ተያይዞ ሌላ እንደዚሁ ታሪክ እናገኛለን። የአልዓዛር ታሪክ በቅዱስ ዮሐንስ ወንጌል ምዕራፍ 11 ላይ ነው አይደል የተጻፈው? ጌታችን ኢየሱስ ክርስቶስ በሌላ ሀገር ሆኖ አልዓዛር አርክነኖም አለ። ወዳጃችን አልዓዛር ምን አለ? ተኛ፣ አንቀላፋ። ወባቱ ሐውር አነቃው ዘንድ ሄዳለሁ አለ። እንግዲህ የነገረው ሳይኖር የአልዓዛርን መሞት የተረዳ አምላክ ከቦታው ከደረሰ በኋላ አይቴ ቀበርክምዋል፣ በወዴት ቀበራችሁታል? ይጣላል አይጣላም? እስቲ ንገሩ። የቀብር ቦታን ማግኘት ይቀላል ወይስ ሩቅ ያለ ዘመዳችሁን መሞቱን መረዳት ይቀላል? የትኛው ይቀላል? ሩቅ ያለውን ዘመዳችሁን መሞቱን ማወቅ ይከብዳል አይደል? ፍጹም አምላክ ፍጹም ሰው መሆኑን ለማስረዳት አምላክ መሆኑን እንድንረዳ አልዓዛር ወዳጃችን ተኛ፣ አንቀላፋ ብሎ አስተማረ። እንደገና ፍጹም ሰውነቱን እንድንረዳ ምን ብሎ አስተማረ? በወዴት ቀበራችሁት ብሎ ጠየቀና በእግዚአብሔርና በሰው መካከል ያለ እርሱም ሰው የሆነ ኢየሱስ ክርስቶስ ነው ማለት ፍጹም አምላክ ፍጹም ሰው ነው ኢየሱስ ክርስቶስ ማለት ነው። አሁን ገባችሁ? ማለት ነው እንጂ አማላጅ ማለት አይደለም። ሰውን ቅድም እንደተነገረው እንስሳ ብቻ መልአክ ብቻ እንደማንለው በእንስሳና በመላእክት መካከል ያለ ነው እንደምንለው ኢየሱስ ክርስቶስንም ፍጹም አምላክ ነው ፍጹም ሰውም ነው ብለን ነው የምናምነው ለማለት ነውና ከዚህ ጋር በተያያዘ እንግዲህ አንድ እንደሞጫ አድርጌ የምነግራችሁ ካህናት አባቶቻችን በእኛና በኢየሱስ ክርስቶስ መካከል ያሉ ምኖች ናቸው? መካከለኞች ናቸውና ወደ እነርሱ እንቅረብ። እንግዲህ የትምህርት ሁሉ ራስ መደምደሚያው በቃ ይሄ ነው። ሰው ስለ ኢየሱስ ክርስቶስ ፍጹም አምላክነት ፍጹም ሰውነት ካወቀ በኋላ ይረዳል። ከተረዳ በኋላ ንስሐ ይገባል። ንስሐ ከገባ በኋላ ይቆርባል። መደምደሚያችን ያ ነውና ወደ ክርስቶስ እንቅረብ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር